ጤና ይስጥልኝ ተመልካቾቻችን፣ የሶደሬ ቲቪ ነው። በቅድሚያም ዋና ዜና። በዳኞች በኩል እስረኞችን አስፈታለሁ በማለት ሰዎችን አታሏል ተብሎ የተጠረጠረው ግለሰብ ተያዘ። በስዊፍት መልእክት ከ1.2 ሚሊዮን ዶላር በላይ አጭበርብረዋል የተባሉ የአቢሲኒያ ባንክ ሰራተኞች ተከሰሱ። በኢራን በድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ በርካቶች መውጫ አጥተው ታግተዋል። የራቦባል ለራት የቀረበላቸው ምግብ ፎቶ እያነሳች በማህበራዊ የትስስር ገጽ በማጋራቷ ሚስቱን ፈቷታል። የንግድ ባንክ ደንበኞች ከሌሎች ባንኮች የኤቲኤም ማሽኖች ገንዘብ የሚያወጡበት አሰራር በጊዜያዊነት እንዲቆም ተደረገ። ቆይታችሁን ከሶደሬ ቲቪ ጋር አድርጉ። ወደ ዝርዝር ዜናችን እናልፋለን። በዳኞች በኩል እስረኞችን አስፈታለሁ በማለት ሰዎችን አታሏል ተብሎ የተጠረጠረው ግለሰብ ተያዘ። ዳኞችና ፖሊሶች በቁጥጥር ስር መሆናቸውን በመግለጽ በተጠረጠሩበት ወንጀል በቁጥጥር ስር ውለው በምርመራ ላይ የሚገኙ ተጠርጣሪዎችን ማስፈታት እንደሚችል በመናገር ይንቀሳቀስ ነበር ተብሎ የተጠረጠረው ግለሰብ በቁጥጥር ስር ዋለ። ተጠርጣሪው አብርሃም ገብረ ክርስቶስ የሚባል ሲሆን በቁጥጥር ስር የዋለው ወደ ፌዴራል ፖሊስ ሂዶ በቢሮ ውስጥ ጉዳይ የሚያስፈጽም በመምሰል ሲንጎራደድ እንደሆነ የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ለፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ገልጿል። ቢሮው በተጠርጣሪው ላይ ቀሪ ምርመራዎችን ለማድረግ ጊዜ ቀጠሮ ሲጠይቅ እንደገለጸው ተጠርጣሪው በፌዴራል ወንጀል ምርመራ ታስሮ ከሚገኝ ቻይናዊ ተጠርጣሪ ጓደኞቹ ጋር ይገናኛል። በሕግ ጥላ ስር ሆነው በምርመራ ላይ የሚገኙ ግለሰቦችን ማስፈታት እንደሚችልም ይገልጽላቸዋል። ይህን የሚያደርገው ደግሞ ዳኞችና ፖሊሶች በቁጥጥር ስር መሆናቸውን በመግለጽ መሆኑን አስረድቷል። የተጠርጣሪዎችን ጓደኞች በመደለል ጉዳይ ለማስፈጸም በማለት በርካታ ገንዘብ መቀበሉንም ቢሮው ገልጿል። ቢሮው በዳኞችና በመርማሪ ፖሊሶች ሰበብ ተጠርጣሪው ፈጽሞታል የተባለውን ወንጀል በማስረጃ ለማጣራት የ14 ቀናት ተጨማሪ የምርመራ ጊዜ ጠይቆ በመጠባበቅ ላይ ነው። በስዊፍት መልእክት ከ1.2 ሚሊዮን ዶላር በላይ አጭበርብረዋል የተባሉ የአቢሲኒያ ባንክ ሰራተኞች ተከሰሱ። የአቢሲኒያ ባንክ አክሲዮን ማህበር 4 ሰራተኞች በተጭበረበረ ስዊፍት ወይም ከውጭ ባንክ ጋር በጥብቅ ሚስጥር የገንዘብ መላላኪያ መንገድ መልእክት ከ1.2 ሚሊዮን ዶላር ወይም ከ28 ሚሊዮን ብር በላይ አጭበርብረዋል ተብለው ክስ ተመሰረተባቸው። ተከሳሾቹ በአቢሲኒያ ባንክ አክሲዮን ማህበር ዋና መስሪያ ቤት ዓለም አቀፍ የውጭ ባንኮች ግንኙነት መምሪያ ውስጥ ገንዘብ የማስተላለፍ አገልግሎትና ክሮስፖንዳንት ባንኪንግ ስራ አስኪያጅ አቶ መሐመድ ሰይድ፣ የትራንስፈር ሰርቪስና ክሮስፖንዳንት ባንኪንግ ኦፊሰሮች ሄለን አሰፋ ወልደ ስላሴ፣ እሱ ባለው ሲሳይና አለልኝ ጽጌ ናቸው። ትክክለኛ የስዊፍት መልእክት መለያ ቁጥርን በመቀየር አጭበርብረው መዝብረዋል ከተባለው ከ28 ሚሊዮን ብር በላይ ገንዘብ ውስጥ ከ15 ሚሊዮን ብር በላይ የሚሆነው ለባንኩ ለማስመለስ መቻሉን ከሳሽ ጠቅላይ አቃቤ ሕግ በክሱ ጠቅሷል። ተከሳሾች የማይገባ ጥቅም ለማግኘትና ለሌላ ሰው ለማስገኘት ወይም በሌላ ሰው ጥቅም ላይ ጉዳት ለማድረስ አስበው ከባንኩ ፈቃድና እውቅና ውጪ በትክክለኛ ሁኔታ ተዘጋጅተው የማስተካከያ ቋጥ ውስጥ የነበሩ 5 የስዊፍት መልእክቶች ላይ የተቀባይ ስም፣ የገንዘብ መጠንና የመለያ ቁጥርን በመቀየር የተጭበረበሩ 5 የስዊፍት መልእክቶችን መስራታቸውን አቃቤ ሕግ በክሱ ጠቁሟል። በትክክለኛ ሁኔታ ተዘጋጅተው የማስተካከያ ቋጥ ውስጥ የነበሩና በተጭበረበሩ 5 የስዊፍት መልእክቶች የተቀየሩትን የመለያ ቁጥሮች የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት፣ የኦርኪድ ቢዝነስ ግሩፕ፣ የጁጋል ሲንግ ሻራም፣ የፔትራ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበርና በድጋሚ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት መሆናቸውን የአቃቤ ሕግ ክስ ያስረዳል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ውጭ ሀገር ወዳለው የራሱ ሂሳብ 3,564,482 ዶላር ለመላክ በስዊፍት የክፍያ መልእክት ላይ ያለ ተከሳሾቹ በሚጠቀሙበት ኮምፒውተር የሶፍትዌር ተጠቃሚ ስምና ሚስጥር ኮድ በመጠቀም የመለያ ቁጥሩንና የተቀባዩን ኩባንያ በመቀየር የሚላከውን ገንዘብ 177,850 ዶላር በማድረግ አንደኛው ተከሳሽ ለሌላኛው ተከሳሽ ማስተላለፋቸውን አቃቤ ሕግ በክሱ ገልጿል። ኦርኪድ ቢዝነስ ግሩፕም ለተቀባዩ ኔላሮዝ ሃርዲ 9,001 ዶላር ልኮ በማስተካከያ ስዊፍት መልእክት ላይ የነበረ ቢሆንም
በተመሳሳይ መንገድ ተከሳሾቹ መለያ ቁጥሩንና የተቀባይን ስም በመቀየር $190,501 ለሌሎቹ ተከሳሾች ሲልኩላቸው ሌሎቹ ተከሳሾች የስዊፍት ተጠቃሚ ስምና የሚስጥር ኮድ በመቀየር መልእክቱ እንዲጸድቅ ለሌላኛው ተከሳሽ መላካቸውንም አቃቤ ሕግ ገልጿል። በተመሳሳይ ሁኔታ ጁጋል ሲንግ ሻራም ለተቀባዩ ሳንቶሽ ዴቭ $650 ተልኮ ነገር ግን በማስተካከያ ቋት ውስጥ የነበረን የስዊፍት ክፍያ መልእክት ወደ $189,600 መቀየሩንም አቃቤ ሕግ ጠቅሷል። ፔትራ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ደግሞ ለተቀባዩ ካልፓካ ኬሚካልስ $4,650 ልኮ ነገር ግን ሳይደርስ የማስተካከያ ቋት ውስጥ የነበረን የስዊፍት ክፍያ መልእክት የመለያ ቁጥር በመቀየር $189,600 ተከሳሾቹ እርስ በርሳቸው መላላካቸውን አክሏል። ተከሳሾቹ በድጋሚ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት በውጭ ሀገር ለሚገኘው የራሱ ሂሳብ $3,070,311 ልኮ ነገር ግን የማስተካከያ ቋት ውስጥ የነበረን የስዊፍት የክፍያ መልእክት የላኪውን ስም የሚስጥር ኮድና የተቀባዩን ስም በመቀየር $465,800 እርስ በርሳቸው በመላላክና ሌላኛው ተከሳሽ እንዲያጸድቁት በማድረግ በአጠቃላይ $1,213,351 ወይም $28,057,164 ብር መበዝበራቸውን አቃቤ ሕግ በክሱ አብራርቷል። በመሆኑም የወንጀል ሕግ 32(1)ና የሙስና ወንጀሎች አዋጅ ቁጥር 881/2001 አንቀጽ 9(1)ና 2ም መተላለፋቸውን በመግለጽ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት በስልጣን ያላግባብ መገልገል ወንጀል የሙስና ክስ ተመስርቶባቸዋል። አቶ መሐመድ ሰይድ የተባሉት ተከሳሽ ደግሞ የሙስና ወንጀሎች አዋጅ አንቀጽ 13(1)ና 2ን በመተላለፋቸው የመንግስትን ወይም የህዝባዊ ድርጅትን ስራ በሚያመች አኳኋን መምራት የሙስና ወንጀል ክስ መስርቶባቸዋል። ፍርድ ቤቱ ለተከሳሾቹ ክስ እንዲደርስ ካደረገ በኋላ በማረሚያ ቤት ሆነው እንዲከራከሩ ትዕዛዝ ሰጥቶ የአቃቢ ሕግ ክስን ለማሰማት ለግንቦት 2 ቀን 2009 ዓ.ም ቀጠሮ ሰጥቷል። በኢራን በድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ በርካቶች መውጫ አጥተው ታግተዋል። በሰሜናዊ ኢራን በሚገኝ አንድ የድንጋይ ከሰል ማውጫ ላይ በደረሰ ፍንዳታ ምክንያት ከ50 በላይ ማዕድን አውጪዎች መውጫ አጥተዋል ተባለ። በአደጋው እስካሁን 2 ሰዎች መሞታቸው የተረጋገጠ ሲሆን 25 ሰዎችም ጉዳት ደርሶባቸዋል ተብሏል። በጎሌስታን ግዛት ዜሜስታን ዩርት የድንጋይ ከሰል ማውጫ ላይ በደረሰው አደጋ 16 ሰዎች ምንም ጉዳት ሳይደርስባቸው ማምለጥ ችለዋል። ፍንዳታው የጭነት መኪናን ለማስነሳት ሙከራ ሲደረግ በተፈጠረ ችግር ምክንያት ሳይከሰት እንዳልቀረ ተዘግቧል። የኢራን የአደጋ ጊዜ አገልግሎቶች ኃላፊ ፒርሲሆን ኮሊቫንድ መውጫ ያጡት ማዕድን አውጪዎች ቁጥር ከ50 በላይ ሊሆን እንደሚችል ተናግረዋል። በአንድ ክፍል ውስጥም 40 ሰዎች መውጫቸው ተደፍኖባቸው የነፍስ አድን ሰራተኞችን እርዳታ እየተጠባበቁ ነው ተብሏል። በአሁኑ ወቅት 25 የነፍስ አድን ሰራተኞች የማዕድን አውጪዎችን ለማውጣት እየሰሩ መሆኑ ተገልጿል። የሀገሪቱ ብሔራዊ መገናኛ ብዙሃን ፕሬስ ቴሌቪዥን እንደዘገበው የማዕድን ማውጫው 500 ሰራተኞችን ቀጥሮ የሚያሰራ ሲሆን ፍንዳታው የደረሰው ስራቸውን አጠናቀው ለሌሎች ባልደረቦቻቸው አስረክበው ለመውጣት በተዘጋጁበት ሰዓት ነው። እንደ አውሮፓውያኑ በ2016 1.68 ሚሊዮን ቶን የድንጋይ ከሰል ያወጣችው ኢራን አብዛኛውን የድንጋይ ከሰል ምርቷን ለጠንካራ ብረት መስሪያ ትጠቀምበታለች፣ ለውጭ ገበያም ታቀርባለች። የራበው ባል ለራት የቀረበላቸው ምግብ ፎቶ እያነሳች በማህበራዊ የትስስር ገጽ በማጋራቷ ሚስቱን ፈቷታል። የራበው ዮርዳኖሳዊ ባል ሚስቱ ለራት የቀረበላቸው ምግብ ፎቶ እያነሳች በስናፕቻት የማህበራዊ የትስስር ገጽ በማጋራቷ ፈቷታል። ነገሩ የሆነው እንዲህ ነው። ቅዳሜ ዕለት ምሽት ባልና ሚስት እራት ለመብላት አማን ውስጥ ወደሚገኝ አንድ ቅንጡ ሬስቶራንት ይሄዳሉ። ሬስቶራንቱም በጣም የተጨናነቀ ስለነበር ምግብ ሳያገኙ ለግማሽ ሰዓት ያህል ቆዩ። የምግብ መለያ ቁጥራቸው በይጠብቁን ሰሌዳ ውስጥ በመሆኑ ባል ድንገት ረሃብ ይሰማዋል። እንደ ዮርዳኖስ መገናኛ ብዙሃን መረጃ ምግቡ ደርሶላቸው ባል ሚስቱን እንብላ ሲላት ሚስት አይ ስልኬ ላይ ያፈጠጥኩበትን ስራ አልጨረስኩም ትላለች።
በዚህ ሳታበቃ ምግቡን በስማርት ስልኳ ማንሳትና ለጓደኞቿ በማህበራዊ የትስስር ገጽ መላክና ማጋራትን ስራዬ ብላ ተያያዘችው። ባል ይህ የሚስቱ ስራ ሲበዛበት ስለ ራበውም ጭምር እንድታቆም ይከለክላታል። ሚስት ግን ከስራዋ ባለማቆም የራበውን ባሏን ለብስጭት ትዳርገዋለች። ሁኔታው እየተባባሰ ሄዶ ባል ድንገት ድምፁን ከፍ አድርጎ በሀገሬው ቋንቋ ጠላቅ ወይም ፈትቼሻለሁ ብሎ የምግቡን ሂሳብ ሳይከፍል ወጥቶ መሄዱን የዮርዳኖስ መገናኛ ብዙሃን ዘግቧል። የንግድ ባንክ ደንበኞች ከሌሎች ባንኮች የኤቲኤም ማሽኖች ገንዘብ የሚያወጡበት አሰራር በጊዜያዊነት እንዲቆም ተደረገ። የኢትዮጵያ ንግድ ባንክ ደንበኞች ከሌሎች ባንኮች የአውቶሜትድ ክፍያ ማሽኖች ወይም ኤቲኤም ገንዘብ ማውጣት የሚችሉበት አሰራር ለጊዜው እንዲቆም ተደረገ። የሌሎች ባንኮች ደንበኞች ግን ከኢትዮጵያ ንግድ ባንክም ሆነ ከሌሎች ባንኮች የኤቲኤም ማሽኖች ገንዘብ ማውጣት ይችላሉ ተብሏል። የኢትዮጵያ ንግድ ባንክን የኤቲኤም ካርድ አስመስሎ በመስራት በሌሎች ባንኮች ገንዘብ ለማውጣት ሙከራዎች እየተደረጉ በመሆኑ ነው የኢትዮጵያ ንግድ ባንክ ደንበኞች በጊዜያዊነት ከሌሎች ባንኮች የኤቲኤም ማሽኖች ገንዘብ ማንቀሳቀስ እንዳይችሉ የተደረገው። ይህ የተገለጸው የኢትዮጵያ ብሔራዊ ባንክ የበጀት ዓመቱን የ9 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ ሲያቀርብ ነው። የባንኩ የፋይናንስ ተቋማት ምክትል ገዢ አቶ ጥሩነህ ሚጣፋ በዚሁ ወቅት እንዳሉት የንግድ ባንኮች የኤቲኤም ማሽኖቻቸውን በጋራ እንዲጠቀሙ የሚያስችላቸው አሰራር ለሀገሪቱ አዲስ ከመሆኑ ጋር ተያይዞ ችግር የመታየት አዝማሚያ ተስተውሎበታል። አሁን የተከሰተው በሐሰተኛ ካርድ ገንዘብ የማውጣት ሙከራ በተመለከተ የኢትስዊች ቦርድ እየመከረበት መሆኑንም ገልጸዋል። በዚህም ሁሉም ባንኮች ተመሳሳይ የካርድ ስታንዳርድ እንዲኖራቸው ለማድረግ እየሰራ ነው ብለዋል። የየትኛውም የንግድ ባንክ ተጠቃሚዎች ደንበኛ ካልሆኑበት ባንክ የኤቲኤም ማሽን ገንዘብ ማውጣት የሚችሉበት ብሔራዊ የክፍያ ስርዓት ሚያዝያ 12 ቀን 2008 መጀመሩ ይታወሳል። በ80 ሚሊዮን ብር መነሻ ካፒታል የተቋቋመው ኢትስዊች አክሲዮን ማህበር ስርዓቱን ከመዘርጋቱ ጀምሮ ሂደቱን በበላይነት እየመራ እንደሚገኝ ይታወቃል። ከ4000 በላይ የልጆች መጽሐፍትን በነጻ የሚያገኙበት ዲጂታል ቤተ መጽሐፍት ኢንተርናሽናል የልጆች ዲጂታል ቤተ መጽሐፍት በኢንተርኔት አማካኝነት የሚጎበኙት ዓለም አቀፍ የህፃናት ቤተ መጽሐፍት ነው። ኢንተርናሽናል ህፃናት ዲጂታል ቤተ መጽሐፉ በኢንተርኔት አማካኝነት በ73 የዓለማችን ቋንቋዎች የተዘጋጁ የተለያዩ ሀገራት የልጆች መጽሐፍትን በነጻ አውርደው መጠቀም የሚችሉበት ድረገጽ አለው። መጽሐፍቱ ከ3 እስከ 13 ዓመት ዕድሜ ለሆናቸው ልጆች የሚመጥኑ መሆናቸውን አዘጋጆቹ ይገልጻሉ። ልጆች መጽሐፍቱን በሀገር፣ በቋንቋ፣ በገጽ ብዛት፣ በዕድሜ፣ በይዘት አይነት፣ በዝንባሌያቸውና በልዩ ልዩ መንገዶች ፈልገው ሊያነቧቸው እንዲችሉ ተደርገው የተደራጁ ናቸው። መጽሐፍቱ በተጻፉበት ቋንቋ የተሰበሰቡ ሲሆን በደራሲዎቹ የቅጂ መብቶች ፍቃድ መሰረት መምህራን፣ ወላጆችና ልጆች እንዲያነቧቸው ታልመው የተሰባሰቡ ናቸው። የልጆች መጽሐፍቱ የተመረጡት በጥራታቸውና በተገቢነታቸው መሆኑና የንባብ ፍቅርን ለማጎልበት ለትምህርትና ልጆች እንዲዝናኑባቸው ታስበው መዘጋጀታቸውን ድረገጹ ይጠቅሳል። በመላው ዓለም 3 ሚሊዮን በላይ የጎበኙት ይህ የልጆች ቤተ መጽሐፍት 4619 ለልጆች የሚሆኑ መጽሐፍት በ73 የዓለማችን ቋንቋዎች የተዘጋጁ የልጆች መጽሐፍት በድረገጹ ማግኘት ይችላሉ። መጽሐፍቱ ለልጆች ፍቅር፣ መከባበር፣ እውነትን መሻት፣ መተሳሰብ፣ መረዳዳትና ልዩ ልዩ መልካም እሴቶችን እያዝናኑ የሚያስተምሩ መሆናቸውን ድረገጹን ሊጎበኙ ይችላሉ። ድረገጹን en.childrenlibrary.org ድረገጹን ሊጎበኙ ይችላሉ።